አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የገጽ ተከታታዮች እንደምን አላችሁልኝ? ዛሬ ደግሞ በአዲስ ርዕስ መጥቻለሁ ማለት ነው። ይሄውም የክንታሮት በሽታ አይነቶቹ፣ መንስኤዎቹ፣ መፍትሄዎቹ እንደዚሁም ሕክምናው በቤታችን እንዴት አድርገን ራሳችን ማከም እንችላለን የሚለውን በሰፊ የምናይ ነው የሚሆነው። ይህንን ቪዲዮ እስከ መጨረሻው ድረስ በመከታተል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንደሁም ቪዲዮ ምልክቷን በመንካት ቤተሰቡ ላለሁኝ ማለት ነው። እንግዲህ ከላይ እንደጠቀስኩላችሁ ማለት ነው የክንታሮት በሽታ እንዴት ነው በባህላዊ አጠራር ክንታሮት እንዴት ነው የሚለውን ስንመለከት በባህላዊ ሕክምና አጠራር ሁለት አይነት የክንታሮት በሽታ አለ። እነሱም ወንድ ክንታሮት እና ሴት ክንታሮት ብለን በሁለት አይነት እንከፍላቸዋለን ማለት ነው። ወንድ ክንታሮት ከቆዳ በላይ ችፍ ብሎ የሚወጣ ሲሆን ይሄ ለህመም ለስቃይ ብዙም ሊዳረግ አይችልም ማለት ነው። በአንገታችን ላይ እንደዚሁ በጀርባችን በሰውነታችን ሙሉ በእግራችን በእጃችን ላይ እንደ ጤፍ ብጥ ብለው የሚወጡ ነገሮች እነሱ ወንዴ ክንታሮት ይባላሉ ማለት ነው። ያን ያክልም ህመም ስቃይም የላቸውም፣ የመጥፋትም ቻንሳቸው በጣም ሰፊ ነው ማለት ነው። ሴቴ ክንታሮት የምንለው ደግሞ በፊንጢጣ አካባቢ በእግር በእጅና በተለያዩ የቆዳ ክፍል ስር ሰዶ ለስቃይ የሚዳርግ በሽታ ነው ማለት ነው። በፊንጢጣ አካባቢ በእጃችን በእግራችን ላይ ስር ሰዶ የሚወጣ የሚያሰቃይ ህመም ነው ማለት ነው። ዛሬ የምንመለከተው ስለ ሴቴ ክንታሮት ነው ማለት ነው። እንግዲህ ክንታሮት ህመም በታችኛው የትልቅ አንጀት ፊንጢጣ አካባቢ ያለ የደም መልስ ቬነስ የደም ቧንቧዎች በሚያብጡበትና በሚቆጡበት ወቅት የሚከሰት የህመም አይነት ነው ማለት ነው። ይሄ ክንታሮት ሄሞሮይድ ወይም ክንታሮት ምንድን ነው የሚለውን ስንመለከት ሄሞሮይድ በፊንጢጣና በፊንጢጣ ውስጥ ያሉ የደም መላሽ ቧንቧዎች እንዲያብጡ የሚያደርግ የተለመደ የጤና ችግር ነው። ሄሞሮይድ በጣም የተለመደ ሲሆን ከአራት ሰዎች ላይ ሶስቱ ላይ ይገኛል ማለት ነው። አራት ሰዎች ኑረው ሶስቱ ቢታዩ ሄሞሮይድ ወይም ክንታሮት አለባቸው ማለት ነው። ሁለት አይነት ሄሞሮይድ አለ፣ ውስጣዊ ሄሞሮይድ እና ውጫዊ ሄሞሮይድ ማለት ነው። ውስጣዊ ሄሞሮይድ በፊንጢጣ ውስጥ ይወጣል። ውጫዊ ሄሞሮይድ ደግሞ በፊንጢጣ ቆዳ ስር ላይ ይወጣል ማለት ነው። በውጭኛው ፓርት ላይ የሚወጣው የውጫዊ ሄሞሮይድ ብለን እንጠራዋለን ማለት ነው። የክንታሮት ህመም እንደ ክንታሮቱ ቦታ የሚወሰን ሲሆን የውስጠኛ የክንታሮት አይነት ብዙውን ጊዜ በአይን የማይታይ ቢሆንም የሚጸዳዱበት ወቅት ማማጥ ካለው የደም ስሮቹ ሊቆጡና በቀላሉ ሊደሙ ይችላሉ። አንዳንዴ የሚያብጡበት ወቅት የውስጠኛው ክንታሮት አይነት ወደ ታች በመምጣት እና በፊንጢጣ ውስጥ በማለፍ ህመም የመቆጣት ስሜት ሊኖረው ይችላል ማለት ነው። ይሄ ውስጣዊ ሄሞሮይድ። ውጫዊ ክንታሮት አይነት በፊንጢጣ ዙሪያ ባሉ የቆዳ ስር የሚገኙ ሲሆን የደም ስሮቹ በሚቆጡበት ወቅት ሊያሳክኩ ወይም ሊደሙ ይችላሉ። አንዳንዴ ደግሞ ደም በውጭኛው ክንታሮት ውስጥ በመጠራቀም በመርጋት ከፍተኛ ህመም፣ እብጠትና መቆጣት መለብለም ስሜትም እንደዚሁ ሊያመጣ ይችላል ማለት ነው። የውጭኛ ክንታሮት የምንለው እነዚህን ከተመለከት የውስጠኛው ክንታሮት በአራት አይነት ደረጃ እንከፍለዋለን ማለት ነው። የመጀመሪያው ደረጃ ምንድነው ብለን ስንመለከት ክንታሮቱ ወይም ያበጠው የደም ስር በፊንጢጣ ውስጥ ወይም በታችኛው የሬክተም ክፍል ላይ ያድጋል። ውስጥ ላይ ማለት ነው። ውስጥ ላይ ያድጋል። በዚህ ደረጃ ላይ የሚገኝ ሄሞሮይድ ዋና የህክምና አማራጩ መድኃኒት ወይም በተጎዳው ክፍል ላይ የሚሰጥ በመርፌ የሚሰጥ መድኃኒት አለ፣ እሱን መውሰድ ነው ማለት ነው። ሌላው በሁለተኛ ደረጃ ላይ ደግሞ ፊንጢጣ ክንታሮት ወይም ሄሞሮይዱ ሰገራ ሲወገድ በወቅቱ በፊንጢጣ በኩል ወይም ወደ ውጭ ይወጣል። ሰገራስ ሁለተኛ ደረጃ ላይ ያለው ሰገራ ስንጠቀም ማለት ነው ወደ ውጭ ይወጣል። ነገር ግን በራሱ ጊዜ ተመልሶ ይገባል ማለት ነው። ይወጣል፣ በራሱ ጊዜ ተመልሶ ይገባል ማለት ነው። በዚህ ደረጃ ላይ የሚገኝ የፊንጢጣ ክንታሮት ዋና ህክምና አማራጭ የክንታሮቱ መነሻ ላይ ረበር ባንድ ሊኬሽን የምንለው ህክምና አለ፣ እሱን መውሰድ ነው ማለት ነው። ሶስተኛ ደረጃ ላይ ሲደርስ ደግሞ በፊንጢጣ ክንታሮቱ ሄሞሮይዱ ሰገራ በሚወገድበት ወቅት በፊንጢጣ በኩል ይወጣል፣ ወደ ውጭ ይወጣል። ነገር ግን ተጠቅመን ስንጨርስ በራሱ ተመልሶ አይገባም። በእጃችን ነው የምናስገባው ማለት ነው። በእጃችን ገፋ አድርገን እናስገባዋለን ማለት ነው። ለዚህም ህክምናው የሌዘር ቀዶ ጥገና የተባለ ነገር አለ፣ እሱን ማካሄድ ነው ማለት ነው። አራተኛ ደረጃ ላይ ሲደርስ የፊንጢጣ ክንታሮቱ ሄሞሮይዱ ሰገራ በሚወገድበት ወቅት በፊንጢጣ በኩል ወደ ውጭ ይወጣል። እንዲሁም ተጠቅመን ስንጨርስ
በጣት ተገፍቶ የማይገባ ማለት ነው። ሶስተኛ ደረጃ ላይ ያለው በጣት ተገፍቶ ይገባል። ይህ አራተኛ ደረጃ ላይ ያለው በጣም ተገፍቶ አይገባም ማለት ነው። ቁጭ እንዳለ ይቀራል ማለት ነው። ይህም እንደዚሁ ህክምናው የሌዘር ህክምና ነው ማለት ነው። ህመሙ ደግሞ እጅግ በጣም የሚያሰቃይና ለስቃይ የሚዳርግ ህመም ነው ማለት ነው። እና እነዚህ 4 ደረጃዎች አሉት ማለት ነው። በተጨማሪ የክንታሮት ምልክቶቹ ደግሞ በሚጸዳዱበት ወቅት የፊንጢጣ የሚወጣ ህመም የሌለው የደም መድማት፣ ይህም ክስተት በመጸዳጃ ሳህን ላይ ወይም በሶፋ ላይ ሊያዩ ይችላሉ ማለት ነው። ደም ይወጣል ማለት ነው። በምንጸዳዳ ሰዓት ወይም ደግሞ ቁጭ ብለን እንደዚህ ዝም ብሎ ደም ይፈሳል ማለት ነው። እሱ አይነት ምልክት ካለ አይ ቲንክ ሄሞሮይድ ሰስፔክት እናደርጋለን ማለት ነው። ምንም የአንጀት ላይ ቁስለትም እንደዚሁ ሰስፔክት ቢደረግም ወደ ህክምና ቦታ ሄደን ቼክ ማድረግ አለብን ማለት ነው። ሄሞሮይድ እንዳለ ሰስፔክት ማድረግ አለብን፣ መጠርጠር አለብን ማለት ነው። በፊንጢጣ አካባቢ የማሳከክ የማቃጠል ስሜት ካለ እንደዚሁም ሄሞሮይድ ያለ ብለን እንጠረጥራለን ማለት ነው። በፊንጢጣ አካባቢ እንደዚሁም ህመም ካለ፣ ምቾት የማይሰማ ከሆነ እንደዚሁ ምቾት ከሌለ በፊንጢጣችን አካባቢ በፊንጢጣ ዙሪያ እብጠት ካለ እንደዚሁ ሄሞሮይድ አለ ብለን ሰስፔክት እናደርጋለን። የሰገራ ማምለጥ እንደዚሁ እሱ ሲኖር ሄሞሮይድ አለ ብለን ሰስፔክት እናደርጋለን ማለት ነው። የክንታሮት በሽታ መንስኤዎቹ የሚያስነሱት ነገር ምንድናቸው ብለን ስንመለከት ደግሞ የክንታሮት በፊንጢጣ ዙሪያ ባሉ የደም መለስ ላይ ጫና የሚበዛበት ወይም የሚፈጠርበት ወቅት የደም ስሮቹ ስለሚያብጡ ስለሚወጠሩ የህመሙ ምልክት ይታያል ማለት ነው። በደም ስሮቹ ላይ ጫና እንዲጨመር የሚያደርጉ ነገሮች ደግሞ በሚጸዳዱበት ወቅት ማማጥ ካለ፣ እንደዚሁም ደግሞ በመጸዳጃ ላይ ረጅም ጊዜ መቀመጥ ካለ ማለት ነው። ማማጥ ካለ መቀመጥም ካለ ማለት ነው። ተቅማጥ ወይም ደግሞ የሆድ ድርቀት ረዘም ላለ ጊዜ ካለዎት፣ እንደዚሁ ብዙ ጊዜ ተቅማጥ ካለ ማማጥም እንደዚሁ ተቅማጥ እንደዚሁ ነገሮች ካሉ ማለት ነው። ሌላው ውፍረትም ካለ እንደዚሁ አንዳንድ ጊዜ ሊከሰት ይችላል ማለት ነው። ሌላው እርግዝና እንደዚሁ የፋይበር መጠናቸው አነስተኛ ወይም ፋይበር የሌላቸው ምግቦች አዘውትረን በምንመገብ ጊዜ፣ እንደዚሁም ደግሞ የግብረ ሰዶም በሚደረግ ጊዜ ማለት ነው። በፊንጢጣ ወይም በሰገራ መውጫ አካባቢ ግብረ ስጋ ግንኙነት በሚደረግ ጊዜ እነዚህ ነገሮች ካሉ ሄሞሮይድ ወይም ክንታሮቱን ሊያስነሱ ይችላሉ ማለት ነው። ሌላው ምርመራውም እንዴት ነው ብለን ስንመለከት የሄሞሮይድ ወይም ክንታሮትን በምን ምርመራ ማግኘት እንችላለን የሚለውን ስንመለከት የመጀመሪያው ጥልቅ የህክምና ታሪክ በመውሰድ ነው ማለት ነው። አንድ ሰው ከአሁን ቀደም የክንታሮት በሽታ ካለበት እሱን ነገር ቼክ ማድረግ ማጣራት አለብን ማለት ነው። በእሱ ሊታወቅ ይችላል ማለት ነው። ሁለተኛው ደግሞ የአካል ምርመራ ውጨኛውን ሆነ ውስጠኛውን አካል በእጃችን ጓንት በመልበስ ከውስጥ ላይ ያለውንም እንደዚሁ በእጃችን ገብተን ማየት ማለት ነው። ሶስተኛውና ዋነኛው ህክምና ማለት ነው በመሳሪያ እይታ ምርመራ ማድረግ ነው ማለት ነው። መሳሪያዎችም አኖስኮፕ፣ ፕሮቶስኮፕ፣ ሲግሞስኮፕ የምንላቸው መሳሪያዎች አሉ። በእነሱ ቼክ ማድረግ ነው ማለት ነው። እንግዲህ በእነዚህ አይተን ሄሞሮይድ ካለ ካረጋገጥን ማለት ነው መከላከያዎቹ ምንድናቸው የሚለውን ስንመለከት ሄሞሮይድስ ለመከላከል እና ለመቆጣጠር በጣም ውጤታማው መንገድ ጠንካራ ሰገራን ማስወገድ ነው ማለት ነው። ትልቁ ዋነኛው መከላከያ መንገድ የሰገራን እንዳይደርቅ ማድረግ ነው ማለት ነው። ሰገራ ልልት ብሎ እንዲወርድ የሚያደርግ ዘዴ ነው ማለት ነው። ከዚህ በተጨማሪ ደግሞ ከፍተኛ ፋይበር የያዙ ምግቦችን መመገብ፣ ለምሳሌ እንደ ባቄላ፣ ገብስ ያሉ ነገሮችን መመገብ፣ ጎመን፣ አትክልት ነገሮችን፣ ፍራፍሬ ነገሮችን እነሱን መመገብ ሰገራ ልስልስ ብሎ እንዲወርድ ያደርጋል ማለት ነው። ይሄውም ሄሞሮይድን የመከላከያ መንገድ ዋነኛውና የመጀመሪያው ነው ማለት ነው። ብዙ ፈሳሾችን መጠጣት፣ እንደዚሁ በሚጸዳዱ ጊዜ ውጥረት ማስወገድ፣ በሚጸዳዱ ጊዜ እንደዚሁ ብዙ ጊዜ አለማማጥ ማለት ነው። እንደዚሁ
ሰገራ ለረጅም ጊዜ መያዝን ማቋም። ሰገራችንን ለረጅም ጊዜ ቁንጥጥ አድርገን መያዝ የለብንም። ሰገራችን ከመጣ ቶሎ ወደ ሽንት ቤት ሂደን ማስወገድ ማለት ነው። አዘውትሮ መጫወት እንደዚሁ ህመሙ እንዳይከሰት ህመሙ እንትን እንዳይል የደም ዝውውር እንዲኖር ያደርጋል ማለት ነው። የደም ዝውውር ካለ ደግሞ ሄሞሮይድ አይፈጠርም ማለት ነው። ለረጅም ጊዜ ከመቀመጥ መቆጠብ፣ በተለይ በሽንት ቤት ላይ አካባቢ ላይ እንደዚሁ ለረጅም ጊዜ ሽንት ቤት ላይ የምንቀመጥ ከሆነ ይወጣል ማለት ነው። እሱንም ነገር ማስወገድ ነው ማለት ነው። ህክምናው ምንድነው የሚለውን ነገር ስንመለከት በቤታችን መጀመሪያ ክንታሮት ካለብን ሄሞሮይድ በቤታችን እንዴት አድርገን እናክማለን የሚለውን ነገር ስንመለከት የመጀመሪያውና ዋነኛው ከፍተኛ ፋይበር ምግቦችን መመገብ፣ ከላይ እንደጠቀስኩላችሁ ማለት ነው። እነ ባቄላ፣ ገብስ፣ እነ ጎመን፣ ፍራፍሬ ነገሮች እነሱ መመገብ ማለት ነው። ሌላው ደግሞ ሞቅ ባለ ውሃ 30 ደቂቃ ያህል መዘፍዘፍ፣ ይህም እንደዚሁ ህመሙን ሊያስታግሰው ይችላል ማለት ነው። የደም ዝውውር በደንብ እንዲሰራጭ ያደርጋል ማለት ነው። የደም ዝውውር እንትን እንዲል ያደርጋል ማለት ነው። ሌላው ማስታገሻ መድኃኒቶችን መውሰድ፣ አይቡፕሮፊን፣ ዳይክሎፊናክ፣ ፓራስታሞል የምንላቸው ነገሮችን መውሰድ ነው ማለት ነው። እንደዚሁም ደግሞ ኦቲክ ቅባቶችን መቀባት፣ ሃይድሮኮርቲዞን ያሉ መድኃኒቶችን፣ ህርበር እንደዚሁ የተባሉ ቅባቶችን መቀባት ማለት ነው። እነዚህን አድርገን በጣም ከፍተኛ ደረጃ ላይ ከደረሰ ከላይ እንደጠቀስኳቸው ለምሳሌ ውስጣዊ ሄሞሮይድ 4 አይነት ደረጃ አለው ብለናል። ከ4 አይነት ደረጃዎቹ አራተኛው ወይም 3ኛው ላይ ከደረሰ የቀዶ ጥገና ሄሞሮይዶክቶሚ የምንለው አለ። እሱን ማሰራት ነው ማለት ነው ያለው አማራጭ፣ ወይም የሌዘር ህክምናዎች እንደዚሁ ማሰራት ማለት ነው። ስቴፕለር ሄሞሮይዶክቶሚ የምንለው አለ። እሱን መሰራት ነው ማለት ነው አማራጩ። እንግዲህ ካልታከምነው ምን ችግር ያመጣል? ይሄ ሄሞሮይድ ካልታከምነው ምን ችግር ያመጣል የሚለውን ስንመለከት ደግሞ ለረጅም ጊዜ በደም ማጣት ምክንያት የደም ማነስ፣ ደም ስለሚፈሰን ሄሞሮይድ ያለበት ሰው ደም ስለሚፈሰው የደም ማነስ ሊያጋጥመው ይችላል። ሌላው ደግሞ በውስጣዊ ሄሞሮይድ ውስጥ ያሉ የደም አቅርቦት መቋረጥ፣ በጣም የሚያሰቃይ ሁኔታ ሊከሰት ይችላል ማለት ነው። እነዚህ ነገሮች ይከሰታሉ ማለት ነው። ላይ ጥያቄ ካላችሁ እንደዚሁም ደግሞ ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።